እግዚአብሔር ቢሆን ኖሮ እህቴን አላጣትም ነበር፣ ወንድሜን አላጣም ነበር። በአደባባይ ኦርቶዶክሳዊነት ወንጀል ሆኖ በግብፅ ሀገር ሳሉ እኮ የእግዚአብሔር ቸርነት በጣም ከነሱ ጋር ነበር። ጉልበት ነበራቸው። በጣም ያለቅሳሉ። መከራ ሲደርስባቸው አይበገሩ። ግብፃዊ መጥቶ የቱንም ያህል ሊገርማቸው ስብዕናቸው ግን አልሸጡም። ለክርስቶስ ክርስቲያን በወልድ መንፈስ ቅዱስ ሲያንሰኝ እግዚአብሔር ቤተሰቦች የንስተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አስራት የቃል ኪዳን ልጆች እንደምን ዋላችሁ? እንደምን ሰነበታችሁ? በቸርነትና በይቅርታው እስከዚህ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ እንግዲህ ወዶና ፈቅዶ መዋዕለ ጾሙን በሰላም እንግዲህ ጀምረናል። የሐዋርያትን በረከት የሐዋርያትን ጸጋ ያሳድርብን ዘንድ እንግዲህ በፍጻሜው ጾማችንን አገባደን እርሱን ለማመስገን ለዚያች ለተቀደሰች ቀን መድኃኔዓለም ያብቃን። ከዕለተ ሰንበት በረከተ ረድኤቱን ያሳትፈን። እግዚአብሔር ቢወድ እንግዲህ ለተወሰነች ደቂቃ ነው ቃል እግዚአብሔሩን የምንማማረው። የትምህርታችን ርዕስ ማሰሮዎቹንም ሰበሩ በሚል ርዕስ ይሆናል። እስቲ ሁላችሁም በሉ ማሰሮዎቹንም ሰበሩ። በመጽሐፈ መሳፍንት ምዕራፍ 7 ከቁጥር 21 ላይ ያለውን ቃል ነው መሰረት አድርገን የምንማማረው። ይሄ ቃል በዚሁ አጋጣሚ ብዙዎቻችን ልናውቀው እንችላለን። መጽሐፈ መሳፍንት ምዕራፍ 6 እና ምዕራፍ 7 ስለ ታላቁ የእስራኤል መስፍን ስለ ጌዲዮን የሚናገር ታሪክ ነው። ይሄን ታሪክ ከልጅነታችን ጀምሮ በሰንበት ትምህርት ቤትም ስንማረው ያደግነው ታሪክ ነው። አሁን በዚህ ሰዓት በተለይ በዚህ ወቅት ቤተክርስቲያን እንዳለንበት ሁኔታና መከራና ስቃይ ግን የጌዲዮን ታሪክ በጣም ጎልቶ እንድናየው የቅዱስ ጎርጎርዮስ ዘኑሲስ ይሄን ታሪክ የተረጎመበትን ከድርሳኑ ወስደን ነው ለጥቂት ደቂቃ ቆይታ የምናደርገው። ጎርጎርዮስ ዘኑሲስ የኑሲሱ ሊቀ ጳጳስ በተለይ በዚህ በመጽሐፈ መሳፍንት 6ን መነሻ በማድረግ ጌዲዮን እስራኤላውያንን ከምድያማውያን ነፃ ለማውጣትና እነዛን ጠላቶቹን ድል ለማድረግ የረዱት 7 ነገሮች ናቸው። እነሱን ነው አሁን ቆይታ የምናደርገው። እነዛ 7 ነገሮች ባይኖሩ ኖሮ ለጌዲዮን ድል ለማድረግ አይረዱትም ነበር ብሎ ያነሳል። እና ቅዱስ ጎርጎርዮስ በእርግጥ ለክርስቶስ ይመስለዋል። እነዛ 7ቱ ለበኋላው ለክርስቶስ ለማዳኑ በተለይ እኛ የሰው ልጆች የዳንበት የሳሊቬሽኑ ሕያው ሆኖ የታየው በእነዚህ በ7ቶቹ ናቸው። አሁን ዛሬ ግን ቆይታችን ዋናው ከነገረ ድነት በፊት መጀመሪያ ሀልዮተ ቤተክርስቲያን ነው። ዛሬ ቤተክርስቲያን መከራ ላይ ያለችበት ወቅት ነው እና እንዴት እናየዋለን የሚለውን ሁለቱን አዋደን ነው ለማየት የምንሞክረው። እግዚአብሔር መንፈስ ቅዱስ ጉባኤያችን ይባርክልን። በእውነት መጽሐፈ መሳፍንት ምዕራፍ 6 ላይ ወደኋላ ልውሰዳችሁና እስራኤላውያን ልክ ሙሴ ለኢያሱ ካስረከበ በኋላ ኢያሱ አደራውን ተወጥቶ ሀገራትን አከፋፍሏቸዋል እና ያንን ቅርጽ ያወጣው በዚሁ አጋጣሚ እግዚአብሔር ነው። ለሙሴ እንደነገረው ሙሴ ርስት ሲያከፋፍል እንዲጠነቀቅ ነግሮታል እና አንዳንዶቹ ጭራሽ ርስት ሲከፋፈሉ ቃል የተገባላቸው ጭምር ነበሩ። በዚሁ አጋጣሚ ለምሳሌ እነ ሰለሞን ካሌብ ስናያቸው አስቀድሞ ሙሴ የርስት ክፍፍል ሲያደርግ ቃል የገባላቸው ነበሩ። ኢያሱ በጣም ታማኝ መስፍን ነበረ። ከኢያሱ በኋላ ግን ደገኛ መስፍን ማግኘት አልቻሉም። እስራኤላውያን የመጣ አሕዛቡ ሊቀልድባቸው ጀመረ። ተላልፈው ተሰጡ። እግዚአብሔር ከነሱ ራቀ። ሕዝብ የሚጠቃው ሕዝብ መከራ የሚደርስበት በተለይ እግዚአብሔር ባህር ያሻገረው ሕዝብ አሁን ባህር የለበትም። ግን ባህር ውስጥ ሳይኖር ግብፅ ውስጥ የነበረው እግዚአብሔር አሁን ግን አገራቸው ሲወርሱ አጡት። ለምን የሆነ ያጡት? እንደው ጎርጎርዮስ ይላል ለምን ያጡት ይላል። በግብፅ ሀገር ሳሉ እኮ የእግዚአብሔር ቸርነት በጣም ከነሱ ጋር ነበር። ጉልበት ነበራቸው። በጣም ያለቅሳሉ። መከራ ሲደርስባቸው አይበገሩ። ግብፃዊ መጥቶ የቱንም ያህል ቢገርፋቸው ስብዕናቸውን ግን አልሸጡም። እንደውም 4 ነገሮችን ያነሳል ጎርጎርዮስ። አንደኛው እስራኤላውያን ነፃ ለመውጣት የቻሉት ሃይማኖታቸውን ስላልቀየሩ ነው ይላል። የላም ጥጃ ሲሰገድ እነሱ አልሰገዱም። ግብፅ ውስጥ ያልሰገዱለትን የላም ጥጃ ግን ሲወጡ ሰገዱለት። ትናንት እኮ መከራ ላይ እያሉ እኮ እግዚአብሔር ከነሱ ጋር ነበር። ትናንት እኮ አልካቡትም። ትናንት እኮ ያን የመሳሰለ ሁለቱን እነ አቶንስ የተባለው ትልልቁን የላም ጥጃ እኮ ነበረ ግብፅ ውስጥ እኮ ግን አላመለኩም። እግዚአብሔር ሕጉን ይሰጣቸው ከመከራው ካሳለፋቸው ባህር ካልተሻገሩ በኋላ ግን እግዚአብሔር መካር ጀመሩ። ካስታወሳችሁ በባህርና በየብሱ መካከል ሆኖ በጣም ሲጨነቁ ሙሴ ያሉት ነገር አለ። ከግብፅ ያስወጣህን እኛ ሽንኩርት እየበላ በኖርን ነበር፣ መከራ ውስጥ ዳረከናል እና በኋላ ሙሴ በጣም ግራ ገባው። አንድ ቃል ግን ተናገራቸው። ዛሬ መጥቷቸው ነገ ያቷቸው ማለት
ሙሴን የሚሰማ ህዝብ ነበር መጀመሪያ ያዛ አንዱን ሙሴን ይሰሙታል ያዳምጡታል። እንደዛ እንኳን እየተከራከሩ በሙሴ ላይ እምነት ነበራቸው። የየራሳቸውን በትር አውጥተው የየራሳቸውን ባህር ለመክፈል አይደለም የሚወሩት። አሁን ችግር የሆነው ለዛ ነው። ቤተክርስቲያን በመከራና በስቃይ ውስጥ ስትሆን ወደ ታች ደግሞ እንደ ሰንበት ትምህርት ቤት አገልግሎት እንደ ማህበራት በግል ህይወታችንም ከፊት ቀድመው ባህሩን ሊከፍሉልን የሚችሉ ቅዱሳንን ጣልን፣ ቅዳሴውን ጣልን፣ የቅዱሳን አባቶቻችን የጸሎት ልመና ጣልን፣ ትናንት አባቶች ይነግሩን የነበረውን የምግባር ህይወት ጣልን። የየራሳችንን በትር አወጣን። አንዳንዱ የእውቀት በትር ያዘ፣ እኔ በጥበቤ አለ፣ አንዳንዱ በጉልበቱ አለ፣ አንዳንዱ በስልጣኑ አለ። አንድ በትር መርቶ ያደረሳቸው እስራኤላውያን አገራቸው ሲገቡ ግን ከዱት እግዚአብሔር። አሁን እግዚአብሔር ቸርነቱ ራቀባቸው። አሁን የትናንቱ እግዚአብሔር አሁን ብለው ግን በእነሱ ላይ ስራው ራቀ። ይህን ጊዜ ጠላት እየመጣ እንደፈለገ ይቀልድባቸው ጀመር እና ምድያማውያን ወደ 111 አካባቢ ዓመታትን ገዝተዋቸዋል። በዚህ ስቃይ ውስጥ ሳሉ ታዲያ እግዚአብሔር ጸሎታቸውን ሰምቶ ጌዲዮንን ዋናው ታሪኬ ነው ነፃ እንዲያወጣ መልአኩን ይልካል። ባለበት ሰዓት እግዚአብሔር መልአክ መጣ። ነብይ ነው እንደውም የመሰለው። አንተ ሰው ወይ እግዚአብሔር ካንተ ጋር ነውና በእውነት ደስ ይበላል አለው። ጌዲዮን የሰማው ንግግር አበሳጨው። እንዴት እንዲህ ይለኛል? አንተ ሰው ወይ አለው፣ እግዚአብሔር ከኛ ጋር ቢሆን ኖሮ ይሄ መከራ ይደርስብን ነበር ያለው። እንዲህ ያለ ጩኸትን የሚያሰሙ ብዙ ኦርቶዶክሳውያን አሉ ወንድሞቻችን። እግዚአብሔር ቢሆን ኖሮ እህቴን አላጣትም ነበር፣ ወንድሜን አላጣም ነበር። በአደባባይ ኦርቶዶክሳዊነት ወንጀል ሆኖ ከመኳንንት እስከ አሕዛብ፣ ከአሕዛብ እስከ መናፍቅ፣ ከመናፍቅ እስከ ኤቲስ ሁሉ እየመጣ የሚወጋት እግዚአብሔር ቢኖርም ይሄ አንሆንም የሚል ብሶ ዛሬ ብዙ ልቦና ውስጥ አለን። ጌዲዮን የተሰማው ይሄ ነው። የሚሸሸግበት ቦታ አጣ። የለማ ያኔ ገዳም፣ የለማ ያኔ ቤተክርስቲያን። ይሄ ዘመን እኮ እድለኛ ነው። ስንት ዋሻዎች አሉን አገር የሚያፈምስ አገርን ከመገራ የሚታደጉ አልተጠቀምንባቸውም እንጂ ዋሻ ውስጥ ነው የመጀመሪያ ይላል ጎርጎርዮስ። ስራውን እግዚአብሔር የጀመረው ዋሻ ውስጥ ስለነበረ ነው የሚለው። መጀመሪያ እግዚአብሔርን ለማገልገልና ቤተክርስቲያን ከመጡባት መከሮች እንዴት ነው ነፃ ማውጣት የምንችለው? እንዴት ነው ነገ የሚመጣው ትውልዳችን የአሕዛብና የመናፍቅ መጫወቻ እንዳይሆን ወደ አውሬነት የተቀየረ ስምና የሸጠ ትውልድ እንዳይሆን በምንና ከተባለ የመጀመሪያው ዋሻዎቻችን ላይ እንቀመጥ። ጥለናቸዋል። እነዛ ዋሻዎቻችን የቅዳሴ ዋሻዎቻችንን ጣልናቸው። ስለዚህ ቤተክርስቲያንን ፈታኝ መጥቶ መዘበራት፣ ፈታኝ መጥቶ ቀለደባት፣ አስተምሯን አፋለሰባት። ለምን? እኛው ትተናሰል ሄድን። የሰዓታት ቦታዎቻችን የሉም። ትናንት በስማችን እስኪሰየም ድረስ የቆምንባቸው ያደገደግንባቸው ቦታዎች መቋሚያችን ለሌላ ተነጥቆ ተሰጥቷል። ጌዲዮን ግን ዋሻ ውስጥ ነበር፣ ጠበቀ እና በኋላ ምን አለው? እግዚአብሔር ቢኖር ኖሮ ከኛ ጋር ማኖር እንዲህ ባልሆንን ነበር አለ። እንዲህ ባልሆንን ነበር። ለካ ኃጢአተኛ ትውልድና በደለኛ ትውልድ ጽዋው እየሞላ ሲመጣ ለካ እግዚአብሔር አሳልፎ ይሰጣል። ለካ አሕዛብ የቀለዱባቸው አልገባቸውም እንጂ እግዚአብሔርን ስለተው ነው። መኃልየ ሰሎሞን ምዕራፍ 5 ላይ ካስታወሳችሁ ሶሎሞን የጻፈላት ሴት አለች እና ምን ይላል እዛ ላይ? እቴ ሙሽራዬ ሆይ ወደ ገነት የገባው ሽቱን ከከርቤ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላው፣ ወይኔንም ከወተቴ ጋር ጠጣው፣ ወዳጆቼም እስኪረኩ በሉ ጠጡ፣ አንቺም ወዳጆ ሆይ ቢ ጠጪ ይላታል። እና እሷ ከውስጥም ትላለች እኔ ተኝቻለሁ፣ ልቤ ግን ነቅቷል፣ የውዴ ቃል አሰምቶ ይናገረኝ ነበር ይላል። እቴ ሙሽራዬ ሆይ ክፈችልኝ፣ በራሴ ላይ ጣል በቆንዳሌ ላይ የሌሊት ነጠብጣብ ይወርዳልና እባክሽ ክፈችልኝ ይላታል። ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? አያችሁ ግን የሶሎሞንን ጥበብ ይላል። እንዴት ሲል እቺ ሴት ማለት እኮ ነፍስ ናትና ቤቱ ካያችሁት በጣም ድርክት ያለ የድሃ ቤት ነው ይላል። በድህነት ያለች ሴት ናት ይላታል። በሁለት ነገር ወቁ ይላል። አንደኛ ጩኸቱን በሚያሰማት ወንድና እሷ በምትሰማው ጆሮዋ መካከል ቅርብ ነው። ሁለቱ በጣም ቅርበት አላቸው ይላል እና ከተከፈተ በጣም የቆየ ልቦና ነው ይላል። ድር ያደራበት ቅዳሴ ከጎበኘው፣ ጸሎት ከጎበኘው፣ ትናንት ከትናንት ወዲያ ነጭ ሆኖ የዕጣኑ ሽታ ሰውነቱ ላይ ቀርቶለት ሄዶ ያ አሁን የለም እና የደከመ ትውልድ ነው ይላል። ያ የሰነፈች ነፍስ ናት ይላል። እና እባክሽ ክፈችልኝ፣ በራሴ ላይ ጠል በቆንዳሌ የሌሊት ነጠብጣብ ይዘንባልና ክፈች አላት ይላል። በኋላ ምክንያት ደረደረች። እግሬን ታጥቤዋለሁ፣ እንዴት ተመልሼ አሳድፈዋለሁ? ልብሴን ቀይሬያለሁ፣ እንዴት መልሼ አወልቃለሁ ለብሳለሁ አለች። በኋላ ምን ይላል? ውዴም እጁን በቀዳዳ ምልክት አሳይቶኝ ሄደ ወይም አብለብልቦ ሄደ ትላለች። አንጀቴም ስለሱ ታወከ፣ ከፍትለት ዘንድ ተነሳሁ፣ እጆቼን በበሩ መወርወሪያ ላይ ሰነዘርኩ፣ እጆቼም ከርቤን አንጠበጠቡ ይላል። አሁን ፈጠነች። ለምን? አንጀቴም ስለሱ ታወከ አለች። ተኝታ የዘነጋችውን መድኃኒዓለም አሁን እጁን አውለብልቦ ሲሄድ ነቃች። ስንት ዘመን እኮ እግዚአብሔር አልሰማ ብለን እኮ በደዌ ሲቀጣን ያኔ ገባል። አገር ምድሩ ጸልየን የማናቅ ሰዎች እኮ በምህላ እኮ ማን ይቻላል? በሽታ ሲመጣ ነቅተን ነበር እኮ። አሁን እንዲሆን ነው እግዚአብሔር እጁን አጥልቆ በመቅሰፍትና በመከራ ሲቀጣን እኮ እንድንነቃ ነው። ፍለጋ ወጣች። እጇን በሩ ስትከፍተው ግን ምን ይላል? በሩን ከፈትኩት፣ ውዴ ግን ፈቀቅ ብሎ ነበር። ጠራሁት አልሰማኝም፣ ፈለግኩት አላገኘሁትም ማለት ይችላል። ወደ ከተማ ልፈልገው ወጣው፣ የከተማ ጠባቂዎች የአይን ሽፋን ምን አሉብኝ? አነሱብኝ ይላል። ደበደቧት ማለት ነው።
ከዛም ለካ እዛ አካባቢ ያሉ ሰዎች ጠይቀዋታል። ሶሎሞን ይሄን ደብቆናል ይላል ጎርጎርዮስ ዘኑሲስ። ውድሽ ምን አይነት ነው አሏት። ወድቃ እንደማንሳት ምን ብሎ ይጠይቋታል? አመላችኋለሁ እናንተ ኢየሩሳሌም ሴቶች ውዴን ያገኛችሁት እንደሆነ እባካችሁ ከፍቅሩ የተነሳ መታመሜን ንገሩት ትላለች። እና እነዛ ሰዎች ምን እንደሚታወቃሉ ውድሽ ምን አይነት ነው? ጠያቂዎቹ ውስጥ ናቸው። በነገራችን ላይ ልክ የኢትዮጵያንም ይመስሉኛል ነው ይሆናሉ። እኛንን ሰው ወድቆ ከማንሳት ይልቅ የተጎዳበትን ምን ሆነ ነው ይላል። መጀመሪያ እኮ ማከም ይቀድማል። እና ውድሽ ምን አይነት ውዴ ነጭም ቀይም ነው። ጻዕዳ በመለኮት ቀይ በትስብእት የተባለ ክርስቶስ ነው። ውዴ ነጭም ቀይም ነው፣ በራሱ ላይም ምዝምዝ ወርቅ ያደረገ ትላለች እቺ ነፍስ። እና እግዚአብሔር ለካ እንዲህ ሲሸሸን የሆነው እኛ እግዚአብሔር ብዙ ዘመን ሲያንኳኳን ስላልሰማ ነው። እና በጣም ያስደንቀው ጌዲዮንን አለው በኋላ ህዝቡን ነፃ ታወጣለህ አለው። ጠቅለል ስናደርገው ምልክት ስጠኝ አለው። እና ወዲያው ምን አደረገ? መስዋዕቱን በግ ብልት ብልት አድርጎ እሳት ውስጥ እንዲያነድ አደረገ። ያኔም መልአኩ በእሳት ውስጥ ሄዶ ተሰወረ ይላል። አሁን ምን ይላል ጎርጎርዮስ ዘኑሲስ? እስራኤላውያንን ነፃ ለማውጣት የረዱ 7 ነገሮች ናቸው ይላል። የመጀመሪያውና አንደኛ የሚያነሳው በጣም ቢገርማችሁ ጣዖታዊነትን ወይም የጣዖትን ዝግባ ስላፈራረሰ ነው የሚለው። ጌዲዮን ጓደኞቹ ሰብስቦ መጀመሪያ ያደረገው መስዋዕት የሚቀርብለትን ዛፎች ነው ያፈራረሰው። መጀመሪያ ዝግባውን ነው የጣለው። ቤተክርስቲያን እንዲሻገር የሚፈልግ ትውልድ ካለ በዚህ ዘመን ታሪክ መስራት የቤተክርስቲያን አንዱ አካል መሆን የሚፈልግ የቤተክርስቲያን ነገር የሚቆረቁር ከሆነ መጀመሪያ ጣዖቶቻችን እናፈራርስ። በሁለት አምላክ እግዚአብሔር አይመለክም። ያላፈረስናቸው ዝግባዎች መጀመሪያ ይፍረሱ። የትዕቢት ዝግባ ይፍረስ። የጥቅመኝነት ዝግባ ይፍረስ። ቤተክርስቲያንን አሳልፎ የሚሸጥ እኛነታችንን የሸጠብንን የጣዖታዊ አስተሳሰብ የምግባር ጣዖታዊነታችን ያሳደፈብንን እንጣለው። መጀመሪያ ይቆረጥ። እሱ መጽሐፈ መነኮሳት ላይ አንድ ታሪክ አለ። አንድ ወጣት ገደል ጫፍ ላይ እየሄደ ሳለ አደናቅፎት ሊወድቅ ሲል ነው ሲሪሱ ይንጠለጣል እና ሊወድቅ እኮ ነው ጫፍ ላይ። እግዚአብሔር ይርዳኝ ብሎ ጮኸ ይላል እና እግዚአብሔር ተገለጠና ምን አለው? እንድረዳ ትፈልጋለህ? አዎ እፈልጋለሁ። አንድ ነገር ግን ታረጋለህ አለው። ምንድን ነው እሱ ሲለው ስሩን ልቀቀዋል እና ምን ቢል ጥሩ ነው እንዴ ጌቴ ወድቅስ ምን ብል ቤተ ክርስቲያን እንድትለወጥ የማይፈልግ የለም። በዚህ ሰዓት መከራዋ እንድትሻገር የማይፈልግ የለም። ግን አለቀቅርብ ስሮቻችን እንዴት ብሎ እግዚአብሔር ይማረን? እንዴት ብሎ ይስማን? እንዴት ብሎ ጸሎታችንን ይቀበል? ትናንት እግዚአብሔር ለአባቶቻችን ጸሎት ይሰማ ነበረ። እና አቡነ ተክለ ሃይማኖትን የሰማ እና አቡነ የማታን የሰማ እና አቡነ ዘራ ብሩክን የሰማ በአንድ ጸሎት እኮ እግዚአብሔር እኮ ለለመነው ጳጳስ እኮ አባ አብርሃም ስምዖን ጫማ ሰፊን እኮ ልኮለት እኮ ተራራ እኮ እንዲያፈልስ አድርጓል። ምን ነው የኢትዮጵያንን የቤተ ክርስቲያንን ተራራ የሚያፈልስ እንደው አንድ ሰው ይጥፋ፣ እንደው አንድ ሰው ይጥፋ ከቤተ ክርስቲያን። ጠፍቶ አይደለም፣ ጠፍቶ እንዳይመስላችሁ። የዛ ዘመን ልብ አሁን ጠፋ። አሁን እርስ በርስ ተጠላለን፣ በዘረኝነት ተከፋፈል፣ በጎጠኝነት ተከፋፈል፣ ተጨካከል። ክርስቲያን ለክርስቲያን ማዘን ተወ፣ የወደቀ ወንድሙን ማንሳት ተወ። እኛው ለእኛው ተከፋፋን፣ አውሬ ሆንን። እንዴት ብሎ እግዚአብሔር ታዲያ ማረን? እንኳን ቤተ ክርስቲያንን ልናድነ እርስ በርስ መዳን ያልቻልን ሰዎች ሆነን መጀመሪያ ጣዖት ማፍረስ ይቀድማል እና መጀመሪያ ነው ጣዖታዊነቱን ያፈረሰው ይላል። በጣም የሚገርማችሁ በዚህ በግሪክ ታሪክ ላይ ምናልባት ከኛ የወጡ ናቸው፣ ከመቄዶንያን ናቸው፣ መናፍቃን ናቸው፣ ግን እንደተሞክሮ ታሪካቸው ማሳጠሩ ነው። በኦቶማን ተርኪ ለ400 ምናምን ዓመታት ሲገዙ በጣም የሚገርማችሁ መከራ አይተዋል። ኦቶማን ተርኪዎቹ በተለይ አሕዛብ ስለነበሩ ጫና አድርሰውባቸዋል። በኢኮኖሚ በሌላው ያደረጉት መሰረታዊ 5 ነገር ነው ራሳቸውን ለማድረግ ሰርቫይቭ ለማድረግ። የመጀመሪያውና አንደኛው ምን እንዳደረጉ ታውቃላችሁ? ልጆቻቸውንና ህፃናቶቹን ህፃናቶቹ ምናምኑ መጀመሪያ በተለይ ይሄ አቅመ ደካሞቹ ገዳማቶቻቸው ላይ ነው እንዲኖሩ ያደረጉት። 5 ነገር ላይ ነው የሰሩት። የመጀመሪያው ኢኮኖሚ ላይ ነው የሰሩት። እርስ በርስ ከፍተኛ የኢኮኖሚ ትስስር ነው ያደረጉት። አሁን እኮ እንኳን እኛ እርስ በርሳችን በኢኮኖሚ ልንተጋገዝ ቀርቶ እንኳን እርስ በርሳችን ትዝ ልንባባል ቀርቶ እኛው ለኛው የተጨካከኑ ሆነናል። በጣም ያስደንቃችሁ በእኛ ቤተክርስቲያን ውስጥ አሁን ባለው ድሮ ቤተክርስቲያን እንዲህ አልነበረች። የድሮዎቹ አባቶች አንድ ገበሬ የፈለገ ቢሆን ለቤተክርስቲያን ነበር ቅድሚያ አስራት በኩራቱን የሚሰጠው። እንዲህ ያሉ አባቶች ገበሬዎቻችን ናቸው ያሉት። እኛ ግን ይሄን አልወደም እና የሚገርማችሁ ኢኮኖሚ ላይ የሰሩት የሀገሪቱ መንግስት ኦቶማን ተርኪ ብዙ ነገራቸው ማስለቀቅ ችሏል። ኢኮኖሚያቸውን ግን ማስለቀቅ አልቻለም። ሁለተኛ በምንድን ነበረ ሊይዛቸው ያልቻለው ካላችሁ በእውቀት ሊሽላቸው አልቻለም። በጣም የተማሩ ሆኑ፣ መጽሐፍቶችን ጠልቀው የሚያውቁ ሆኑ። አሁን እኮ የሚያነብ ትውልድ እኮ አጥተናል። በእጅ መጽሐፍ ይዞ የሚያነብ ትውልድ። ለዚህ ምን አደረጉን? ሞባይሉን ሰጡን፣ አይምሯችንን ሸጡት። ህፃናት ልጆቻችንን እህት ወንድሞቻችን ተላልፈው ተሰጡ። አሁን እንዴት ሰንበት ትምህርት ቤት ይማሩ? አሁን እንዴት ብሎ የእኛን ትምህርት ይከታተሉ? በ5 ደቂቃ የሚያዛጉ ህፃናት ክፍሎችን እኮ የፈጠር ነው። እንዴት ይመልከቱ ከእኛ አንባቢነትን አልሰራንም። እነሱ ግን እንዲህ አልነበሩ። ሶስተኛ መነኮሳቶቻቸው ላይ የሰሩት ዛሬ እንዲህ በአደባባይ በየከተማው ወድቆ የምናየው ምንኩስና ህይወት እነሱ ጋር ግን ተከብሮ ነበር። ለጊዜው ጸሐፊው መናገር ማልፈልገው ሰው አንድ ጊዜ ተናገረውን አረሳም። ምን አለ? ለግብፅ ጉብኝት ሄድኩኝና አለ እዛ አካባቢ
የግብፃውያን በምንኩስና ስርዓታቸው ጠንካሮች ናቸው በጣም አስተዳደራዊ ላይ እና በጣም ገርሞኝ እንደ አንድ መነኩሴ ባገኘው ስፈልግ አጋጣሚ ያን ቀን ሁሉ መነኮሳቱ ገዳም ይሄዳሉ። ሐኪሞች አሉ፣ ዶክተር ኢንጂነሮች አሉ፣ የተማሩ አሉ። ወዲያው ገዳማቸው በአታቸው ይሄዳሉ። ካገለገሉ በኋላ ከተማ ውስጥ ይሄ ሳይወደለድሉ አታገኟቸው። በየሬስቶራንቱ በየካፌው እንዲወዲያ ሲሏት ልከኞች ናቸው። በኋላ እንደው ከተማ ውስጥ እንደው አንድ አባት ልጣም የካሩ ሁለት አባቶች ነው ይላል። እንደው እነዚህማ እንደው በረከት ልቀበል ብሎ እየሮጥኩ አለ አባቶች የባካችሁ ብዬ ልክ ስጠራቸው ዞር ሲሉ አሉ ሁለት ኢትዮጵያውያን ናቸው አለ። ምኖች ናቸው? ማን ናቸው? ኢትዮጵያውያን ናቸው። እዚህ ያለን እንኳን አበልና ጸባያችን እዛ ድረስ እንኳን እስከሄድብን ድረስ ማለት ነው። እና የመጀመሪያው ዝግባዎቹን አፈራርሱ ነው ያላቸው። እና እነዚህ ግሪኮቹ ምንድነው የምንኩስና ስርዓት ላይ የሰሩት መጀመሪያ ምንኩስናቸውን አጠናከሩ። ምንኩስና ከጠነከረ ሀገር ዓለምን የመጠበቅ አቅም አለው። የትናንቱ በዚሁ አጋጣሚ ቤተክርስቲያን የሰራሩት ገዳማቶቻችን ናቸው፣ የነሱ ውጤቶች ናቸው። መሀል ከተማ ያሉት አስተዳደሮች እንኳን በፊት በነበሩ ሰዓት ገዳማያኑ ነበሩ ገብተው ቤተክርስቲያን የሚያስከብሯት። ታስታውሳላችሁ? አምደ ጽዮን አንድ ስተት ሰርቶ ነበር። ምንድን ነበር? እንደ ንጉስነቱ ጥፋት አጠፋ። ቤተ መንግስቱ ድንኳን አስተክሎ እነዚህ በጥቅም የተያዙ አንዳንድ ካህናትና የቤተክርስቲያን አካላትን ይዞ በራፉ ላይ ጭምር ቅዱስ ቁርባን እስኪሰጥ ድረስ ማድረግ ችሎ ነበር። ይሄ ማለት ሰው ቤተክርስቲያን መጥቶ መቁረብ ነው እንጂ ያለበት ንጉስም ቢሆን ምንም ቢሆን ከንግስት ከሚስቱ ጋር ሆኖ ያንን ያስደርገ እሱ የሚከብርበትን ነገር ነው። እና አቡነ አሮን እና አቡነ ዘሚካኤል ናቸው ያኔ ገብቶ የተጋፈጡት። ይሄ ስርዓተ ቢስነት ነው ብሎ እንዲህ ያሉ መነኮሳት ነበሩ። ምንኩስናችን ግን ተዳከመ። ምንኩስናችን ቅርጹን አጣ እና ዝግባዎቹን አፈራርሶ አለ። መጀመሪያ አንድ ክርስቲያን ለቤተክርስቲያን ካሰበ ጣዖታዊነቱን ማስወገድ አለበት። ሁለተኛው ከዛ ምንድን ያለው በጣም ያስደንቀኝ ነገር ለጌዲዮን ዝግባዎቹን ብቻ አላፈራረሰም። ከዛ ሁለተኛ ያደረገው ምንድን ነው? መስዋዕት እንዲሰዋን ያደረገው። ለሊት ሄዶ ለ13 እሱም 13ኛው ነው መስዋዕት እንዲሰዋ ያደረጉ። እንደ አዲስ ኪዳን ትርጓሜያችን የሚያስቀምጠዋል። በእርግጥ ክርስቶስ ምሳሌ ነው፣ ጌዲዮን የክርስቶስ ነው። እሱ 13ኛው ነው አብሮ መስዋዕት እንደሰዋ ክርስቶስም ቀምሶ አቀመሳቸው እንደሚል 13 ቦታ ህብስቱና ጽዋውን ፈትቶና አዘጋጅቶ እንዲቆርቡ አድርጓቸዋል። ለበኋላው ግን ጎርጎርዮስ ዘኑሲስ ምን ይላል? በሐዲስ ኪዳን መንፈሳዊ ተግባር ላድርግ ካልክ መጀመሪያ ሁለተኛ የሚቀርበው መስዋዕት ነው፣ ቁርባን። ለቤተ ክርስቲያን የሚያስቱት መጀመሪያ እሱ ይሰራ፣ መጀመሪያ እሱ ይታነጽ፣ አንተ ትረፍ መጀመሪያ። እኔ የምፈራው በዚህ ዘመን አህዛቦች ሳይገሉን እኛ ቀድመን ራሳችንን ገድለን እንዳንገኝ ነው። ብዙ ሰው አሁን እያሳሰበ ያለው አህዛብ ነገ መጥቶ እንዳይገሉኝ ነው። ራስህን ገደልከው እኮ ቀድመህ። ራሴን እኮ ገደልኩት ቀድሜ። በእኔ ውስጥ ኃጢአት እየተዘዋወረ እንደፈለገ ኃጢአት ከበሮን እየደለቀ እንዴት ብዬ ነው ታዲያ እኔ አህዛብ የምጠብቅ? እንደውም የአሕዛቡማ ጽድቅ ነው፣ እንደውም እሱ ሰማዕትነት ነው። በመሸ ቁጥር የስንት ጣዖት አምላኪያን ሆነን እኮ ቀርተናል። ዝሙት የሚጫወትበት መዓት ነው እንደ ዝንብ እየወረረ። ሌብነቱ በየመስሪያ ቤቱ ተንሰራፍቷል። ሰዶማዊነቱ ሀገሪቷን አጥለቅልቋታል በሚያስደነግጥ ሁኔታ። እንዴት ብሎ ታዲያ እንዘጋጅ? ብዙ ሰው አሁን ይላል ቤተክርስቲያን ነፃ እንድትወጣ እንድደረግ። እውነት ነው፣ ተገቢ ነው፣ ይገባል ነው። መጀመሪያ ግን አለን ወይ? መስዋዕት አቅርበናል ወይ? ሰውነታችንን ለእግዚአብሔር ንጹህ መስዋዕት አንጽተናል ወይ? አባ ጄሮም እንደምታውቁት ወደ 12 ዓመት አካባቢ ኢየሩሳሌም ላይ ተቀምጦ ደጅ እየጠና መጽሐፍትን ተርጉሟል። በተለይ ይሄ የvulgate ትርጉሞቹ በጣም የሱ ይታወቃል። እና የገና በዓል የጌታ ልደት ቀናት ሲቀሩት 3 ቀን አካባቢ ጌታ ተገለጠና እባክህ አባ ጄሮም ለልደቴ ምንድነው ስጦታ መሰጠኛል? እና አባ ጄሮም በጣም ደነገጠ። እንግዲህ ክርስቶስን ያህል አምላክ ተገልጦ ለልደቴ ስጦታ ስጠኝ ሲላችሁ ምን አለ? ጌታ ሆይ እንደው መልካም የሚባል ያማረ አንተ የምትመሰገንበት መጽሐፍ እደርስልሃለሁ። አይ አልፈልግም። እሺ እንደው በቃ አንተ በምስጋና እንድትታሰብ ያንተን የባህሪ አምላክነት የሚገልጹ መጽሐፍትን እጽፍልሃለሁ። አልፈልግም። በጣም ብዙ ደረደረ። እንደሱ እንደ አባትነቱ ሱባኤ ልግባልህ። አልፈልግም። እሺ ምን ላድርግ አለ። መጨረሻ ላይ ልብህንና ኃጢአትህን ስጠኛል። በሌላ ቋንቋ ንስሐ ግባ ማለት ነው። ይሄ ሁሉ መከራ እሱ ያሰበው እግዚአብሔር በእኔ የሚደሰተው መጽሐፍ ስለጻፍኩ ነው። እኔ መቼ ስላገለግል ዋሻ ሱባኤ እውነት ነው ያጸድቃል። መጀመሪያ ግን ልብህን ስጠኛል። ለካ ልብ ይቀድማል። ለካ እግዚአብሔር ይፈልጓል እኔ ማንነቴ። ለካ በእኔ ውስጥ መመለክ ይፈልጋል እግዚአብሔር፣ መንገስ ይፈልጋል። እገሌ እኮ የእግዚአብሔር ማደሪያ ነው እየተባለ እንዲወደስ ሰውነትን ባለቤትነት እንድሰጠው ለካ ይፈልጋል። ለካ እግዚአብሔር ይፈልገኛል፣ ይፈልጋል። መስዋዕት አቅርብ ነው ያለው። ንጹህ ሳንሆን ሳንጠነክር ሳንበረታ የተውነውን ቅዳሴ ሌሎች መጮቻ ሲያደርጉት፣ የተውነውን ክህነት ሌሎች መጮቻ ሲያደርጉት በየትኛው አግባብ ነው እኛ ታዲያ መጠየቅ የምንችለው? መጀመሪያ ራሳችን በሁለት እግር እንቆም። እስቲ ወደ ቅዳሴው እንመለስ፣ እስቲ ወደ ኪዳኑ እንመለስ፣ እስቲ የተውናቸው ንብረታዊነት እንፍጠር። ትናንት እኮ ሰንበት ተማሪ ነበርኩ እችን ቤተክርስቲያን ያሻገራት እኮ
ሰንበት ትምህርት ቤት ማለት እኮ ቤተክርስቲያን የኮሚኒስቶች መጮቻ የሶሻሊስቶች መጮቻ ስትሆን ሃይማኖት ኋላ ቀር ነው እያሉ በአደባባይ ጽዋ እየተራጩ ብዙዎች ክፎች በሚነሱበት እግዚአብሔር ለችግር ጊዜ ያቆመው ተቋም ነበር። አሁን ግን ደከምን። ምን ነክቶ ነው? ጎበዞች አልነበር? እናወራን እንመካከራን ነበር? በተገናኘንበት ሰዓት ቁጭ ብለን እንመክራን ነበር? የቤተ ክርስቲያን ጉዳይ እኮ እግር እሳት ነበረብን እኮ በፊት። ምን ተፈጥሮ ነው? በአደባባይ እንዲህ እንስነፍ? ይሄ ሊቆረቆረን ይገባል። እመኑኝ፣ ከሰራን እግዚአብሔር ከኛ ጋር ነው። ቁጭ ብለን ግን መምከር አለብን። አየር ላይ ያለች ቤተክርስቲያን የምትመራ ቤተክርስቲያን የለችም። ቁጭ ብለን አልመከርንም። እኔ በጣም ዛሬ ስመጣ እንዴት ደስ እንዳለ። አልመከርንም። ተባብለን አልተደማመጥንም። ተናንቀን ተዘላልፈን የኔ ደብር ተባብለን ተለያይተን ቀረን። ይኸው የጠላት ምንጮች ሆነ። በዚህ ዘመን ያለን ሰንበት ተማሪዎች እኮ የኳስ ፍቅር ያነደደልን ኖር አይገባም ነበር። የማያውቁንና የማናውቃቸው የኳስ ርዕሰ ጉዳይ ይሄ ዘመን ማለት እኮ ለእኛ በትልልቅ ርዕሰ ጉዳዮች የምናወራበት ዘመን ነበር። ትልልቅ ኮሌጅ የምንገነባበት እኮ ዘመን ነበር። ምን ሆነን ነው እንዲህ ስልብልባችን የጠፋ ቀልባችን የጠፋ? ለቁም ነገር ቦታ ትተን በሁሉ ነገር ምንቀልር ሰዎች ይሆን ነው? ድሮ እኮ ሰንበት ተማሪ ቁም ነገረኛ ነበር። ቤተክርስቲያን የሚመጡ የዓለም አካላት ከሚፈሩት አንዱ እኮ ሰንበት ተማሪ ነበር። በየዩኒቨርሲቲዎቹ የነበሩ በእውቀታቸው ኢንተሌክቹዋል ነን ብለው በጣም የሚበጻደቁ ሰዎች ሰንበት ተማሪዎችን ይፈሩ ነበር እኮ። ምን ነክቶ ነው? እውቀት አልቸገረን፣ ገንዘብ አልቸገረን፣ አቅም አልቸገረን፣ ዘመናዊነት አልቸገረን፣ ቴክኖሎጂ አልቸገረን። ምን ጎሎን ነው? ልብ አጣን። ተናንቀን ተገፋፍተን ራቅን። ተው ነው አምልኮቱን፣ ተው ነው ጸሎቱን። ቀልዱ በዛብን፣ መጫወቱ በዛብን። ወንድሞቼ እመኑኝ፣ ቁጭ ብለን እግዚአብሔርን በላሁና እስካሁን እኛ ሞክረናል፣ አልቻልንም። በልና ብለን መቼ ነው ወንበር አስቀምጠን ባዶ ወንበር ምን መክረው? ድሮ እኮ እኔ በጣም የሚገርማችሁ ሰንበት ትውፊቶች ጋር ሴት ከምደሰትበት የራሳችንን ትውፊት እኮ ኒቂያ ጉባኤ እኮ ያስቀምጥናል። እኔ አላቅም እናንተ ጋር አሁንም ድረስ የሚያደርጉ አሉ። ስብሰባ ሲሰበሰቡ እኔ የማውቀው አንድ ሰንበት ትውፊት አለ። ባዶ ወንበር ያደርጋሉ። አሁን ድረስ እምነት አላቸው። በቃ መንፈስ ቅዱስ ይገኛል። አሁን እኮ የለንም፣ ጎሏል። እኛም የለን። እግዚአብሔርም እንዴት ይምጣ? በዚሁ አጋጣሚ አንድ ወንበር ትርፍ የሆነው እኔ ስኖር ነው። እኔ ከሌለው እግዚአብሔር ምን ሊያደርግ ይመጣል? መስዋዕቱን አቅርቡ አለ። መጀመሪያ በክርስቶስ ሙሽርነት እንሞሻል። የመጀመሪያ ለቤተክርስቲያን የምናስብ እመኑኝ፣ ቁጭ ብለን እንነጋገር፣ ቁጭ ብለን ሱባኤ እንግባ፣ ቁጭ ብለን እንጸልይ። አሁን አንተ ፈቃድህ ነው ወይ? እኛ ያንተ መሳሪያዎች ነን። መጀመሪያ እግዚአብሔር ይጠይቅ። አሁን ችግር የሆነ ሁሉ በሚዲያ ይጮሃል። እኔ ከዚህ በኋላ ይቅርታ አድርጉልኝና በየትኛውም ጉዳይ ላይ ከቤተክርስቲያን ርዕሰ ጉዳይ ውጭ ሌላ ጉዳይ ባላወራ ደስ ይለኛል። መነሻችንን መዳረሻችንን ማሆን ሀልዮት እግዚአብሔር ብቻ መሆን አለበት ብዬ አምናለሁ። አሁን እኔ ብዙ ሚስጥራት ጉዳይ ችግር ያለብን አይመስለኝም። መጀመሪያ እንኑር፣ መጀመሪያ መኖራችን ይረጋገጥ። እዚህ ቁጭ ብለን እንምከር። ከዚህ በኋላ የሰንበት ትውፊቶች አጀንዳ መሆን ያለበት ሀልዮተ ቤተክርስቲያን፣ ቤተክርስቲያን እንዴት ትኑር የሚል ፈርቀዳጅ የሆነ ስራ መስራት አለብን። መስዋዕት አቅርበዋል። ሶስተኛው ምን እንዳደረገ ታውቃላችሁ? በጣም ያስደንቃችሁ አዋጅ ነው የተናገረው። ምንድን ነው የተናገረው? እና ምንድን ነው ያለው? ተራራ ላይ ቆምና የፈራ ይመለስ አለ ይላል። እና ጌዲዮን ሰብስቦ የመጣው 32,000 ሕዝብ ነው። ስትዝ በጣም ብዙ እኮ ነው፣ ግን ከነዛ አንፃር በጣም ያንሳል። እግዚአብሔር ምን አለ? አልፈልግም፣ መልስልኝ፣ ቀንስ። በጣም ደነገጠ ጌዲዮን። እንደ ጌታ ሆይ እነሱ እኮ በጣም ብዙ ናቸው አሉ። ይህ ሕዝብ በጣም ትምክህተኛ ነው። ነገ እንደዚህ ድል ቢያደርጉ እኛ ድል አደረገን እንጂ ቤተክርስቲያን ድል አደረገች አይሉም። ለካ እግዚአብሔር ብዙ ጊዜ ሞክረን ኮሚቴ አዋቀርን፣ ቤተክርስቲያን የሚሟገቱ ሰዎች ብዙ ጊዜ መሰረትን። ለምን እንዳልሆነልን ታውቃላችሁ? ግን ምናልባት በጉልበታችን እንዳንመካ ብሎ ይሆናል። ምናልባት አልጠየቅነው ይሆናል። ምናልባት ደጅ አልጠናን ይሆናል። ቁጭ ብለን አልጸለይንም፣ ቁጭ ብለን አልመከርንም። አያሳዝኗችሁም? እነዚህ እኔ በጣም እኮ የሚገርመኝ በጣም ማዘን በአሩሲና በባሌም በተለያየ አካባቢ ከዓመታት በፊት በሻሸመኔ ብዙ ኦርቶዶክሳውያን አጥተናል። እኔ የሚያስደንቀኝ በጣም የምደነቀው በሁለት ነገር ነው። ሁሌ መሞታቸው አይደለም፣ ከሱ በላይ እነዛ ሰዎች አይሸሹ፣ እዛው ናቸው። ለምሳሌ አሁን የተገደለው እኮ ሰማዕት እኮ ትናንት እኮ ሲገደል እኮ አይተዋል፣ ግን አለ። አሁን ለእኔ ሳይሞት ያዘው ሰማዕት በቃ አለ እኮ አልሄድም። ጎረቤታችሁን እንደዛ አሰቃቂ በሆነ ጉዳይ እየሞተ እያያችሁ እንዴት ትቀማ? አሁንም እኮ አሉ የሻሸመኔ ኦርቶዶክሳውያን። ምን አይነት ወንጌል ስብከት ነው እናንተ? እኔ ያስቀኑኛል በጣም ምን ያህል ዋጋ እየከፈሉ እንደሆነ። በተቃራኒ ደግሞ ባህል ላይ ያለን ሰዎች ተኝተናል፣ አንቀላፍተናል። በምዕራብ ዓለም የኳስ ጨዋታ እኮ አገሪቷ ምድሯ እኮ ተናክታለች እኮ።
እኛው ለዛው መሪ ሆነን ማለት ነው። ምን ሆነን ነው? ምን ገጥሞን ነው? መጠያየቅ አለብን። ምን ሆኛለሁ? ምን እየሰራው ነው? ለቤተክርስቲያን ጤነኛ ነኝ? እያረኩት ያለሁት ነገር ግን ትክክል ነው? ቤተክርስቲያን እኮ እየጠፋሽ ነው። ቤተክርስቲያን እኮ እያለቀሽ ነው። እኔ ግን ዛሬ ያለሁበት ሁኔታ ምን ላይ ነው? ገና እኮ እኛ ከስልካችን ለመላቀቅ እኮ ገና ሰማዕትነት እየከፈልን ነው። እኔ በቅርቡ አንድ ሰው ብሎኛል። በጣም ቤተክርስቲያን ላይ እኮ አገልጋይ ነው፣ ኃላፊነት የተሰጠው ሰው ነው። እኔ እኮ ከስልክ ልላቀቅ አልቻለሁ። ገና እኮ ነው ሰማዕትነት ጋር ገና ርቀናል። ገና ከስልኩ ጋር የሰማዕትነት ግብግብ ላይ ነው። ገና የእሱ አህዛቡ ማን ሆኖበታል? ስልኩ ሆኖበታል አህዛቡ። ምን ሆነን ነው? ምን ሆነን ነው እንዲህ ደነዘዝ ነው? ቁጭ ብለን በጸጥታ መወያየት አለብን። በየመድረኩ በየአውደ ምሕረቱ የቤተክርስቲያን ጉዳይ ተሸፍኗል፣ ተደባብሶ ጠፍቷል። ብቸኛ አሁን ተስፋ ያላት ሰንበት ተማሪ ነው። መኑ ይቺ እድላችን የመጨረሻ እድላችን ነው። ቤተክርስቲያንን ከፍ ለማድረግ ምን ቀልድበት ዘመን አይደለም። ቁጭ ብለን ዘግተን ምናመቅ ከሀልዮተ ቤተክርስቲያን ውጭ ምን ሌላ አጀንዳ ይኑረን። ይሄን እድል እግዚአብሔር የመጨረሻ እድል ሰጥቶናል ብዬ አምናለሁ። እኔ እነዚህ ወንድሞቻችን ግን ጽናቶቻችን ናቸው። ሶስት ነገር ቢደረግ ምክሬ ነው። በተለይ አሁን ባለው የቤተክርስቲያን ጉዳይ ውስጥ ሶስት ነገር እንደ ጥቅል ይሄን እድል ስለማላገኝ፣ አንደኛ አንድን ጉዳይ መፍትሄ እንዲያገኝ ከፈልክ መጀመሪያ ያን ርዕሰ ጉዳይ ደጋግመህ ዘክረው። መጀመሪያ መዘክር ይቀድማል። ለምን ሰማዕቶቻችንን አንዘክርም? ከዚህ ይቀድማል። መጀመሪያ እናውራቸው እስቲ፣ እንግባባ። በየሰንበት ትምህርቱ ሰማዕታት ይዘከሩ። ወቅቱ የሰማዕትነት እንደሆነ ይሰበክ። እጣኑ ይሽተት። የሰማዕትነት ስለ ሰማዕትነት በደንብ ይሙላው። ስለ ቤተክርስቲያን መከራ ዘመናት ታሪክ ይተረክ። ስብከቶቹ ስለሱ ይሁኑ፣ መዝሙሮቹ ስለሱ ይሁኑ። ይሄ በየአውደ ምሕረቱ መደነቋቆሩ ይብቃ። ትንሽ ለአንድ ጉባኤ 50 መዝሙር ይብቃ። ቁጭ ብለን የቤተክርስቲያን ያለውት ይሰበክ። ሁሉም ያንገብግበው። በየዘርፉ በየአገልግሎቱ ያለው ኃላፊነት ይውሰድ። ሰባኪው ሰባኪነቱን ኃላፊነት ይውሰድ። ምን እናርግ? የመጀመሪያው ሰማዕታቱ ይዘከሩ፣ ይሰበኩ። በየሰንበት ትምህርቱ ሰው ሲመጣ የሚሰማው ስለ ሰማዕታት የሚሰማው በሻሸመኔ በአሩሲ በተለያየ ቤተ የሞቱ ሰማዕታት ይዘከሩ። የመጀመሪያው ደረጃ ይሄ ነው። ይሄ ቀድማል። መጀመሪያ አሁን መንፈሱ ያድርብሃል ማለት ይጋባል። ከዛ ማሰብ ትጀምራለህ። ሁለተኛ እነዚህ ሰዎች ታሪካቸው ይነበብ በሚገባ። ስንክሳር እስኪጻፍ እኛ መጠበቅ የለብንም። እስካሁን በእነዚህ 20 ምናምን ዓመታት በላይ በተለያየ ሁኔታ የሞቱ አሉ፣ ይታወቃል። የሞቱ ሰማዕታት ዝርዝራቸው ይውጣ፣ እንወቃቸው። አዎ በረከታቸው ይደርብን እያል እንሰልሰው። የግብጾች አንዱ ጥንካሬ ነው። እያንዳንዱ ሰማዕት ይመዘገባል። መጀመሪያ እንወዳጅ። አሁን በሰማይ ካሉት ጋር ወዳጅነት እንፍጠር። መንፈሱ ይዘራ። ዝም ብሎ ብቻ እንደራጅ አይደለም። ሶስተኛ በጣም ትልቁ ስራ ምን እንደሆነ ታውቃላችሁ? በጣም ትልቁ ስራ የየሰንበት ትምህርት ቤት እቅዳችሁ ውስጥ ለቀጣይ ዓመት ካሁኑ የቤተ ክርስቲያን ሀልዎት እቅድ ይሁን። እቅድ እናርገው ይሁን። ማህበራት እቅድ አርጉት። ግቡ መነሻው እሱ ይሁን መጀመሪያ። አሁን ስለ መብል ስለ መጠጥ የምንጣላበት ዘመን አይደለም። ስለ ዩኒፎርም የምንጣላበት ዘመን አይደለም። ወንድሞች የመኙ ወረቡ የሌላው ይሄ ቅኝቱ ጠብ ይሄ ያጠለለ ኮርሱን እንዴት ተገቢ ነው። በዛ ውስጥ ግን መጀመሪያ ሀልዎተ እግዚአብሔር ይሰበክ። ሁል ጊዜ ለህፃናቶቻችን ለልጆቻችሁ በህፃናት ክፍል ይሰበክ። ይሄ ዘመን በደንብ ይሰበክ። ነገ ሲያድጉ ይሄን ተቀርጾ እንዲሄዱ መንፈሱ ሁሉ የሰማዕታት ዘመን ይሰበክ። መንፈሱን ያወዳት ቤተክርስቲያን መጀመሪያ የሰማዕትነት መንፈስ ቤተክርስቲያን ውስጥ ይግባ። ህፃናት ተማሪዎቻችን ይሄ መንፈስ ይላበሱ። ነገ ሲያድጉ በእኛ ዘመን እኮ የነበሩ ታላላቆቻችን ብለው የሚሰብኩልን ሰዎች ሆነን እንገኝ። እመኑኝ ግን ነገ ማንሳን የማይጠቀስልን የማይዘከርልን ታሪክ ከሰራን ግን የነገው ትውልድ ይስቅብናል። እነዚህ የዛ ዘመን ደግሞ ምን አረጉ? ለቤተክርስቲያን ስቀው ተጫውተው ያለፉት። እንደውም ሲባል እኮ ስሰማ ለኳስ እያሉ ቤተክርስቲያን መከራ እየደረሰባት እንደው ልብሳቸው አቅላቸውን ጭምር ስተው ነበር ተብሎብን ታሪክ ይጻፍብን። በዛ ዘመን የነበሩ እኮ ክርስቲያኖች ምን አረጉ? ወይኔ እኛ ብንኖር ብሎ የሚቆጭብን ትውልድ እንዳይመጣብን ምን አረገ? የዛ ዘመን ሰዎች በዛ አካባቢ እኮ ሰማይ ሲሆኑ እኮ ምንም አላደረጉ። ያኔ እኮ ዘማሪው ትቷታል፣ ሰንበት ተማሪው ትቷታል፣ ሰባኪው ትቷታል። ሁሉም የራሱን ነገር ለመብላት ሲሮ ቤተክርስቲያን ተዘላለች ተብለን የታሪክ ክፉ ጠላ እንድንሆን መፍቀድ የለብንም። በእውነት እግዚአብሔር ቤተክርስቲያን ይጠብቅልን። ምንድን ያለው? የፈራ ይመለስ ብለን ጮኸ። ተራራ ላይ ቆሞ ጮኸ። በጣም ይገርም። 22,000 ምናምን ሸሸ። ወደ 11 ምናምን ሺህ አካባቢ ቀረ። አሁንስ አሉ አሁንም አውጣልኛል እና ምን ላድርጋለሁ? ወደ ውሃ ወንዝ ውሰዳቸውና ደቅ ነው የሚጠጡትን በእጃቸው እነሱ የኔ ናቸው ምረጥልኝ። ከዛ ውጭ ይሄ እንደ ውሻ የሚል ሰውን አውጣልኛል። አሁን ቤተክርስቲያንን ለማገልገል ቁጭ ብሎ መምከሩ የሚፈልገው ለዚህ ነው። ወንድም እህቶች ጎርጎርዮስ እንደሚሏ ደቅ ነው የሚጠጡ ማለት የዓለምን ፍልስፍናና ጥበብ ደቅ ነው በመንፈሳዊ በኦርቶዶክሳዊ ስነ ልቦና የሚመረምሩ ማለት ነው። እንደ ዮሐንስ አፈወርቅ የመጣውን ሁሉ ማግበሰብስ ነው ክርስቲያን።
አሁን እኮ ፖለቲካው ያዘን፣ ዘረኝነቱ ያዘን። ሰው የሚያስበው ዛሬ በዘረኝነት ሆኗል። ሰው የሚያስበው በጥቅም ሆኗል። ሰው የሚያስበው በራሱ ማህበር ወይ የሆነ የያዘው ተከፋፍለን አንዲቷን ቤተክርስቲያን የሚሰለፍ ሰራዊት እስክናጣ ድረስ ደግፎ የሚጠጣውን ስጠኛለሁ። ደግፈን እንጠጣ ወንድሞቼ። ምን ሰማውን እንለይ። እነ ቅዱስ ዮሐንስ አፈወርቅ ካያችሁ እንደ ዮሐንስ አፈወርቅ እኮ ከሊባኖስ ስር እኮ እውቀት የተማረ የለም። ሪቶሪክና ፍልስፍና ህግ ተምሯል። እና በጣም የሚገርመኝ ቅዱስ ዮሐንስ አፈወርቅ ሊባኖስ ስር ሲማር አብረውት ኦርቶዶክሳውያን ነበሩ፣ ሌሎች የሚማሩ ከአንጾኪያ አካባቢ እዛው ከቁስጥንጥንያ የመጡ እና ምን ያደርጉ ነበረ? ከክርስትና ወጣ እያሉ እነዚህ የሶፊስቶችን ትምህርቶች ይቃርሙ ነበር። እንደው ሶቅራጥስ የተባለው በዛ ዘመን የነበረ ፈላስፋ አይደለም፣ የዮሐንስ አፈወርቅ ታሪክ የጻፈ ነው። ታሪክ ጻፈ እና ምን ይላል? ዮሐንስ አፈወርቅ ቢሏል ለክርስትና በፍልስፍና ቤት የሚታገል እንቁ ይለው ነበር። እና የሶፊስቶችን ቋንቋ ይጠቀሙና ያስቆማቸው። እናንተ እኮ ክርስቲያን ናችሁ ይላል። እናንተ እኮ የራሳችሁ ቀለም አላችሁ። እናንተ እኮ ኦርቶዶክሳዊነት ቀለማችሁ፣ ለምን ይሄን ታረዳላችሁ እያለ ይገሰጻቸው ነበር። ይሄ ድንቅ ነው። የሚጠጣ ሰንበት ተማሪ ለምን አጣን? ለምን አጣን? በሙያው ስኬታማ የሆነ ሰንበት ተማሪ ለምን አጣን? በኢኮኖሚ ራሱን ያበለጸገ ሰንበት ተማሪ ለምን አጣን? ለምን አጣን? ሌሎች እኛን ረግጠው ከኛ በላይ እርስ በርሳቸው እየተረዳዱ ሲጠነክሩ እኛ እንዲህ እየተያስጨቃከነ ጉዳይ ምንድን ነው? ኦርቶዶክሳዊ ከኦርቶዶክሳዊ የኢኮኖሚ ትስስር ያስፈልገናል። ሰንበት ተማሪ ከሰንበት ተማሪ ኢኮኖሚካሊ የሚደጋገፍበት ነገር ያስፈልገዋል። አዎ ዋጋ ያስከፍላል። እሱ ነው አገልግሎት ማለት። አሁን እመኑኝ መድረክ ላይ የሚያገለግል አገልጋይ ቤተክርስቲያን አላጣችም። ወደ ማህበረሰባችን መዝለቅ የሚያስችለው ቤተክርስቲያን የሚታደግ ሰው ይጠበቅበታል። እና ምንድን ያለው የፈረ ይመለሳል። ሁለተኛ በውሃ ደቅ ነው የሚጠጡትን ለይልኛል። አምስተኛው የሚደንቃችሁ ያን ካረገ በኋላ ወደ ጦርነቱ ሊገቡ ሲል ምልክት ነው የሰጠው። ምልክቱ ምንድነው? ጸምር ነው። ጸምሯን ምን አደረገ? መጀመሪያ ጸምሯ ላይ ውሃው እንዲጠበጠብ አደረገ። ለጊዜው ያ የእስራኤላውያን ላይ የወረደ የበረከት ወይም የጠብቆት እግዚአብሔር ጸምሩን ብቻ ማበስበሱ ጠሉ። ረድኤተ እግዚአብሔር ከእስራኤል ጋር ብቻ እንደነበረ ማሳያ ነው። ከነሱ ጋር ብቻ እንደነበረ። ሁለተኛው ደግሞ ጠሉን ዳር ዳር ላይ አድርገው፣ ያ ደግሞ የማዕተን የመቅሰፍቱ ምሳሌነት አለ። መቅሰፍቱ አህዛቦቹን ሲያጠፋ እስራኤላውያን ግን አልነካቸው። የባህላዊቷ አማናዊቷ ጸምር ግን እመቤታችን ናት። የትኛውንም ስራ ሲሰራ እመኑኝ ጸምር የሌለበት ድነት አይደለም። ክርስቶስ እንኳን ሲያድነን መጀመሪያ ጸምሯን ያሳየን። እመኑኝ በሰላም ለኪ ከጀመርን እግዚአብሔር ከኛ ጋር ነው። ጌዲዮንን ውጤታማ ያደረገው ጸምሯ መኖሯ ነው ይላል ጎርጎርዮስ ዘኑሲስ። ዛሬም እመኑኝ በአገልግሎታችን ከእመቤታችን ከቅድስት ድንግል ማርያም ፍቅሯን ብናጠነክር፣ ሰላም ለኪዋን ብናጠነክር፣ ጸሎቶቻችንን ብናጠነክር እግዚአብሔር ከኛ ጋር ነው። የትናንት አባቶቻችንን የረዳ አምላክ ዛሬም ይረዳናል። በጣም የሚያስደንቀኝ በግብፃውያን ታሪክ ውስጥ አንድ ታሪክ ላንሳላችሁ። እንደምታውቁት በስምዖን ጫማ ሰፊ አማካኝነት የግብፅ የነበረው ያ ትልቁ ተራራ ተነስቶ ወደዛ ሄድ የሚለውን ጥቅስ በተግባር የተረገመው ስምዖን ጫማ ሰፊ ነው። በዛ ሰዓት የነበሩ አህዛቦች ወይም ተንባላቶች ናቸው። ንጉሱና ሰራዊቱ መጡና ምን አሏቸው? በእናንተ መጽሐፍ ውስጥ የሰናፍጭ ቅንጣት ታክል እምነት ቢኖራቸው ይህን ተራራ ተነቅሎ ወደዛ ሄድ ብትለው ይሄዳል ይላል እና በተግባር ካሳያችሁን እኛ ክርስቲያን እንሆናለን። አባ አብርሃም የተባለው በዛ ሰዓት የነበረ የግብፅ አባት በጣም ደነገጠ። እኔ እነዚህ አሕዛብ በዚህ ዘመን እንደው እንደዚህ ከሚለፉ ይሄን ጥያቄ ቢጠይቁን ደስ ይለን ነበር። በዚህ አጋጣሚ የዛ ዘመን አሕዛብ ጎበዝ ነው። አያችሁ ጥቅስ ያውቃል። ያ ሁሉ በለው ግብር ከምንም ይሉበትም እንደዚህ ደግሞ የድሮቹ መጽሐፍት ይጠቅሳል። በተግባር ካሳያችሁ እኛ ክርስቲያን ነው። እኔ እንደው በዚህ ዘመን መጥተው በጠየቁ ሰብሰብ ብሎ የዚህ አካባቢ አሕዛቦች ሰንበት ትምህርት ቤት ቢሮ ገብተው አንኳኩተው እርስዎ ሊቀመንበር ነው? አዎ። የምን ተጠሪ ነው? የዚህ ትምህርት ክፍል ነኝ። መዝሙር ጥሩ። አንድ ጥያቄ አለ። ምንድን ነው እሱ? በእናንተ መጽሐፍ ውስጥ የሰናፍጭ ቅንጣት ታክል እምነት ቢኖርም ተራራ ነቅሎ ወደዚህ ያድርግ ይላል። ይሄን አድርጉልንና እንመን ቢሏችሁ ምንድን ነው የምታረጉ? እንደው እግዚአብሔር ያው አንድ ጻድቅ አያጣም። እውነት ነው። ረስያ ጻድቅ አሉ። እንደው ምን ያህል ኮሚቴው ስንቴ በተሰበሰበን ስልታዊ እቅዶች ይነደፋሉ። ተራራ ድፍን ለማፍለስ ማለት ስምዖን ጫማ ሰፊ እመቤታችን አባ አብርሃም ምን አለችው? አንተ አታነሳውም ነው ተራራውን ያለችው። አንተ አታነሳውም። አንተ ማታውቀው እኔ ማውቀው፣ እናንተ ማታውቁት እኔ የምረዳው ማውቀው ስምዖን ጫማ ሰፊ አለ። እመቤታችን ነገረችው። እሱ ሌሊት ተደብቆ ሲጸልይ ያደረ ከ11 ሰዓት ጀምሮ ጸሎቱ ማለት ሰው ተሰብስቦ ከፍ አድርጎ ተራራው ወደ አንድ ቦታ አሸጋገረ ይላል። ደነገጡ። አባ አብርሃም እድሜውን ልክ ሙሉ እባክሽን ሙሴ ጸልይ ምን አሳይኝ ብሎ አቤት በዚህ ዘመን ያለ ሰዎች ተው ተራራ ማፍለስ። ሌላ ብናደርገው እኮ አቤት የምንጠራው ካሜራ ብዛቱ አይደል? እኔ ነኝ ይላል በወሬ መሀል። ባለፈው ተራራ ላይ ይሁን እኔ ነኝ አይደል? በወሬ መሀል አይጠፋም። የሆነሽ ማለት አይተው እስቲ አሁን ስለ ተራራ እናውራ ነው የሚለው ራሱ ወሬው ማለት የሆነች ጽድቃችን እንድትወጣለን እግዚአብሔር ይሄኔ እኮ አሁን ምናልባት ችግሩን ቶሎ እንድንቀርፍ ያላደረገን ኔጌቲቪታችንን አይቶ እኮ ሊሆን አናስቀምጠውም እኮ
ተራራው ተነሳ። እኔ የምፈልገው እሱን አይደለም። ይሄ ተራራ ከዛሬ 50-60 ዓመት በፊት በጣም የሚገርማችሁ ነገር ግብፅ ሀገር ውስጥ ለዘመናት የቆሻሻ መጣያ ሆኖ ነበር። ታውቃላችሁ፣ ቦታው በጣም የሚሸት ቦታ ነበር ይሄ ተራራ ቦታ። እዛ ውስጥ የተቀበሩ ጭምር ጽላቶች አሉ፣ ብዙ ነገሮች ነበሩ። እና ክርስቲያኖቹ ጊዜ ውስጣቸውን ይበላቸው ነበር። እንዴት እንዲህ ይሆናል? የቅዱስ እኮ አባት ቦታ ነው፣ ተአምር ያደረገ ነው፣ እመቤታችን ቃል ኪዳኑ አለበት፣ የስምዖን ቃል ኪዳን አለበት። ይህ በጣም ይቆጫቸው ነበር። እና ምን እንዳደረጉ ታውቃላችሁ? ንጉሱ ጋር ሄደው መጀመሪያ መከሩ። ምን አሉ? በዛ ሰዓትም ነበሩ ደጋግ አባቶችም ቀጥታውን ቦታውን ስጡ ብላ አይሰጡንም። ስለዚህ ምን እናርጋሉ? እንደ ብልህነት ምን እናርጋሉ? የሚጣሉ ቆሻሻዎችን እንደገና ፋብሪኬት እያደረጉ የፕላስቲክ ውዳቂዎችን እያመረቱ ምርት ቦታ አንድም ጽዳት እንዲያደርጉ ኃላፊነቱን ወሰዱ። መንግስት ፈቀደላቸው። ከጀርባ ያለውን እቅድ ግን አልተናገሩም። አሁን እኮ አያችሁ ሚስጥረኛ አለመሆናችን ይጎዳል። ሚስጥረኞች አይደለንም ለቤተ ክርስቲያን። በኋላ ቦታውን ተቀበሉ። የሚወድቁ ፕላስቲክ ውዳቂዎችን ሌሎችን እየሰበሰቡ እንደገና ፋብሪኬት ማድረግ ጀመሩ። ከዛ ቀስ አሉና ጠየቁ። እንደው እቺን ዋሻ ፈልፍለናል፣ እንደው ትንሽ ጸሎት ቦታ ብናደርግ እሺ አለ። አልገባውም መንግስት በዛ ሰዓት የነበረው ያ ቦታ ነገም የሚረዳት አምላክ ነውና እኛን የሚያጽናን ለቤተክርስቲያን አገልግለን አሻራችንን ጥለን ለነገ ትውልድ የተሻለች ቤተክርስቲያን እንድናስረክብ መድኃኔዓለም ይርዳን። ማህበራችንን፣ ሰንበት ቤታችንን፣ መሰባሰባችንን አምላካችን እግዚአብሔር ያጠንክርልን። ስብሐት ለእግዚአብሔር።